አንድ ሰክሮ መንገድ ላይ እየተንገዳገደ የሚሄድ ሰው እየሄደ እያለ ድንጋይ ያደናቅፈውና ይወድቃል። ከዛም በኋላ ከቆይታ በኋላ እንዴት ነው የወደቅከው ብሎ ሰዎች ሲጠይቁት ድንጋይ አደናቅፎኝ ነው የወደቅኩት ብሎ መለሰላቸው። ያው ብዙ ጊዜ ስኬትን እንደ ፕሮሰስ እናስባለን ወይም ደግሞ የፕሮሰስ ጉዳይ እንደሆነ ብዙ ጊዜ ሲወራ እንሰማለን፣ በዛ ወይም እናስባለን። ውድቀት ግን የሆነች የመጨረሻዋ ውጤት ወይም ደግሞ የሆነ ከሆነ ቦታ መጥቶ የወደቀብን ይመስልናል። ልክ እንደ ሰካራሙ ሰው ማለት ነው። ግን ልክ እንደ ሰክሰስ ሁሉ ውድቀትም የፕሮሰስ ጉዳይ ነው ማለት ነው። እስቲ ይሄንን ምሳሌ ወስደን እንየው። አንዲት ልጅ አለች፣ ገና 20ዎቹ ዓመት ውስጥ የምትገኝ ናት። የራሷ የግል ስራ ፈለገች። አይ ካሁን በኋላ መቀጠር አልፈልግም፣ የራሴን ስራ ነው የምሰራው ብላ ወሰነች። ከዛም በኋላ ምንድነው የምሰራው ብላ ስታስብ ለምን ኮፊ ሃውስ አልከፍትም? የኛ ሰው በጣም ቡና ይጠጣል፣ ቡና ጠጪ ነው። ቡና ኮፊ ሃውስ ቢከፍት በጣም አዋጭ ነው ብላ ታስብና ለዛም የሆናትን ገንዘብ ታፈላልጋለች፣ ታገኛለች። ከዛም በኋላ እንግዲህ ገንዘቡን ካገኘች በኋላ የቦታና መሰራበትን እንትን ይሄ እቃዎች ማሟላት ነው ማለት ነው። ወደዛ ሄደች፣ ቤት አፈላለገች፣ ግራውንድ ላይ አላገኘችም። ሁለተኛ ፎቅ ላይ ተከራየች አንድ ቤት። ከዛም በኋላ ስራ ጀመረች ማለት ነው። እዛው ግን የሚገርመው ነገር ቶሞካ እና ካልዲስ ደግሞ ቅርብ ቦታ ላይ አሉ። ሁለቱ የቡና ኮፊ ሃውስ ጃንት የሚባሉት ማለት ነው። ከዛን ጀመረች፣ ስራውን ጀመረች። ሁለተኛ ፎቅ ላይ ናት። ከዛን ትንሽ እንደሰራች የስራ ቦታውን ስታይ ባሪስታው አልተመቻትም። ከሌሎች ሰራተኞች ጋር ጥሩ ግንኙነት የለውም፣ ጸባዩ ያስቸግራል። ይሄንን ባሪስታ ማባረር አለብኝ ብላ ታስባለች። ከዛ አንዱ ደላላ ጋር ትደውልና ባሪስታ ይላባረር ነውና ፈልግልኝ ትለዋለች። ከዛ ችግር የለውም ይላታል፣ ታባረዋለች። እንደተባለው ግን ባሪስታውን ቶሎ ማግኘት አልቻለችም። የባሪስታ ቦታ ሆና መስራት ጀመረች ማለት ነው ለራሱ። ያን ያህል አይደለችም፣ ምክንያቱም ብዙም እንትን ልምድ አልነበራትም። አንዳንዴ እያጠፋች እያለች ሰራች። በዛ መሃል ግን የኳሊቲ ችግር ተነሳ ማለት ነው። ከስተመሮች ማማረር ጀመሩ። ከቆይታ በኋላ ባሪስታው ተገኘ፣ መጣ። ከዛም በኋላ ቀጠለች ማለት ነው ስራው። ከዛ ምን ይሆናል፣ ቢዝነሱ እንዳሰበች በፍጥነት ፕሮፊት ሊያመጣላት አልቻለም። እየተንገታገተ ነው። ስለዚህ ገንዘብ አለቀባት ማለት ነው። ስራ ላይ እንትን ያደረገችው ገንዘብ አለቀ። ያላት ምርጫ ወይ መበደር ነው ወይ ደግሞ ካላት ኮንቲንጀንት ተጠባባቂ ከሚባለው በጀት ላይ ወስዳ መጠቀም ነው። ስለዚህ ብድር ስለማታገኝ ኮንቲንጀንት የሚባለውን በጀት ወስዳ ተጠቀመች ማለት ነው። ለክፉ ቀን ብላ ያስቀመጠችውን ተጠቀመች። ስቲል ቢዝነሱ እየተንከታከተ ነው። ምንም ያን ያህል ፕሮፊት ሊያመጣላት አልቻለም። መጨረሻ ላይ ያደረገችው እንትን ምንድነው የወሰደችው እርምጃ ምንድነው? በቃ ያለችው ከስተመር ላይ ትንሽ ብር መጨመር ማለት ነው። እዛ የምትሸጣቸው ኮፊም ይሁን ሌላ ትኩስ ነገር እና የተለያዩ ምግቦች ላይ ገንዘብ መጨመር ነው ማለት ነው። እንደውም እሱ እየተንገታከተ የነበረውን የከስተመር እንትን በአንድ ያጠፋው ማለት ነው። እቺ ልጅ ስራውን በከፈተች በ5ኛ ወር ዘግታ ወጣች ማለት ነው። አሁን እንግዲህ እቺ ልጅ ውድቀቱን የሆነ እንደ መጨረሻው አትኳም ወይም ደግሞ ከሆነ ቦታ መጥቶ እንደወረደባት አድርጋ ልታስብ ትችላለች። ብልጥ ከሆነች ደግሞ የወሰደቻቸውን እርምጃዎች ማሰብ ያስፈልጋታል ማለት ነው። ስለዚህ ብዙ ጊዜ ምን ይሆናል፣ በስራም ላይ ይሁን በሌላም ነገር ላይ ፌለር የሚያጋጥመን በእነዚህ በሶስት ነገሮች ምክንያት ነው። አንደኛ ትክክለኛ ስቴፕ ባልሆነ ሰዓት ላይ መውሰድ፣ ትክክለኛ ስቴፕ ነው ግን ባልሆነ ሰዓት። ሁለተኛ ትክክለኛ ያልሆነ ስቴፕ
ሰዓቱ ልክ ነው፣ ግን ስቴፓችን ልክ አለመሆን። ሶስተኛው ደግሞ ሁለቱም ሰዓቱም ስቴፑም ከእውነታ የራቀ ወይም ደግሞ ልክ ያልሆነ ሰዓት ላይ ማለት። እስቲ እቺ ልጅ የወሰደቻቸውን እርምጃዎች በአንድ እንውሰድ። የመጀመሪያው ቤት መከራየት ነበረ። ግራውንድ አጣች። ስለዚህ ሁለተኛ ፎቅ ላይ ወጣች ማለት ነው። ይሄ እርምጃ ምንድን ነው ብለን ከጠየቀን ቤት መከራየቷ ልክ ነው፣ መከራየት አለባት። ነገር ግን ሁለተኛ ፎቅ ላይ አይደለም። ሁለተኛ ፎቅ ላይ አይደለም ያልኩበት ምክንያት ምንድነው? በእኛ ኮፊ ትራዲሽን ሰዎች ኦፕን የሆነ ቦታ ላይ ወይም ደግሞ የሆነ በጣም ሶሻላይዝ ለማድረግ እርስ በርስ እንትን ለማለት በሚመች ሁኔታ ውስጥ ነው ቡና የሚጠጡት። ስለዚህ በዛ ላይ ደግሞ አዲስ አይነት ቤት ነው። ለምሳሌ አሁን የሆነ ከዚህ በፊት ብራንች ከፍታ ከዛ ሁለተኛ ብራንች ቢሆን ያው ከስተመር ሴግመንቱ ስላለ በዛ ሊካካስ ይችላል። ይሄ ግን ገና አዲስ ነው። ሰዎች ቡና ለመጠጣት ሁለተኛ ፎቅ ላይወጡላት ይችላሉ ማለት ነው። ስለዚህ ታይሙ ልክ ነው፣ ስቴፕ ግን ልክ አይደለም ማለት ነው። ቤት መከራየት አለባት፣ ግን የወሰደችው ስቴፕ ልክ አይደለም ማለት ነው። ከዛ ደግሞ ቶሞካና ካልዲስ እዛው ቅርብ ቦታ ላይ አሉ። እንግዲህ ምን ይባላል ይሄ ማርኬቲንግ ላይ ፍሮንታል አታክ ይባላል። ፍሮንታል አታክ ማለት ከጦርነት ወደ ማርኬቲንግ የገባ ሀሳብ ነው። እንዲህ ብላችሁ አስቡ። ለምሳሌ ሲኖትራክ እና ባጃጅ አለ እንበል አስፋልቱ ላይ። ስለዚህ አስፋልቱ ላይ ሲኖትራክ እና ባጃጅ እኩል ፊት ለፊት እንደዚህ ቀጥታ አንድ ላይ ቢመጡ ማን ነው የሚጎዳው? ኦብቪየስሊ ባጃጁ ነው። ስለዚህ ጂያንት ከሆነ አንታጎኒስት ጋር ቀጥታ ፍሮንታል አታክ ልክ አይደለም ማለት ነው። ወይም ደግሞ ዋይዝ የሆነ ምርጫ አይደለም ማለት አሉ። ይሄ ፍላንክ አታክ የሚባል አለ። ላይክ ቦክሰኞች እንደዚህ ፊታቸውን ሲሸፍኑ ፊታቸው ያልተያዘውን ፓርት እንደ መምታት ማለት ነው። ኢንሰርክል ማድረግ አለ። ብዙ አሉ፣ ግን እዛ ጋር ልክ አይደለም ማለት ነው። እዛ ጋር ካልዲስ እና ቶሞካ እዛ ቅርብ ላይ ያሉ የሷ የኮፊ ሃውስ ብራንድ ስታንድ አውት ሆኖ መውጣት አይችልም። ስለዚህ ይሄም ትክክለኛ ያልሆነ ስቴፕ ነው ማለት ነው። ባልሆነ ቦታ ላይ ነው የተገኘችው ማለት ነው። ከዛ በኋላ ምንድነው ባሪስታው ማባረር ነው። እንግዲህ አሁን ባሪስታው ከሰራተኞች ጋር ያለው ግንኙነት ልክ አይደለም፣ ስለዚህ የስራ ቦታውን ያበላሻል ብላ ማሰቧ ልክ ነው፣ ማባረሯም ልክ ነው፣ ግን በጊዜው አይደለም። the right step ነው፣ ግን not at the right time። ልክ በዋልሆነ ሰዓት ላይ መቆየት አለባት ወይም ደግሞ መታገስ አለባት ማለት። ቢያንስ ቢዝነሱ መሬት እስኪይዝላት ድረስ ያን ባሪስታ እንዴትም በጸባይም በእንትንም እያስፈራራችን ቢሆን ማቆየት ነበረባት ማለት ነው። ስለዚህ ስቴፑ ልክ ነው፣ ማባረሯ ልክ ነው፣ ግን በዛ ሰዓት አይደለም ማለት ነው። ከዛ ገብታ ሰራች ለራሷ ማለት ነው። ገብታ መስራቷ ያው ምርጫ የላትም፣ ችግር የለውም፣ ግን it's not the right step። ምክንያቱም አንደኛ ቤስት ባሪስታ አይደለችም። ያው በቃ ባዶ ከሚሆን ወይም ደግሞ ሌላ ሰው ስላጣች ነው እንጂ የገባችው እንትን አይደለም ማለት ነው። ቤስት ስራው ላይ ቤስት አይደለችም። ስለዚህ ትክክለኛ ያልሆነ ስቴፕ ነው ማለት ነው። ከዛ በኋላ ምንድን ነው ባሪስታ ማግኘቷ፣ ይሄ ትክክለኛ ስቴፕ ነው። ታይሙ ግን ቆይቷል። ከዛ በፊት ነበር መገኘት የነበረበት። ስለዚህ ስቴፑ ልክ ቢሆንም ባሪስታ ማምጣቱ ልክ ቢሆንም እስካሁን እስከዛ ድረስ መቆየቱ ቢዝነሱ በኳሊቲ ደረጃ እንዲጎዳ አድርጎታል ማለት ነው። ስለዚህ ትክክለኛ ታይም ላይ አይደለም። ከዛ በኋላ ምን ሆነ? ገንዘብ አለቀ። ከዛ በኋላ ለተጠባባቂ ብላ ያስቀመጠችውን ገንዘብ ተጠቀመች። ምርጫ የላትም። ይሄ the right step at the right time። ምንም ሌላ ምርጫ የላትም። ስለዚህ ቢዝነሷ ሰርቫይቭ እንዲያደርግ ያላት ምርጫ ያላትን ገንዘብ መጠቀም ነው። አውጥታ ተጠቀመች። ትክክለኛ ስቴፕ ነው ማለት ነው። ከዛስ ምንም እንትን አላለም። ቢዝነሷ ሰርቫይቭ ማድረግ አልቻለም። ስለዚህ ፕራይስ ጨመረች። መጨመሯ ልክ ነው፣ ምክንያቱም ያላት ገንዘብ አልቋል። ስለዚህ ገንዘብ ሜክ አርጋ ይሄን ቢዝነስ ለማዳን ያላት ምርጫ ፕራይስ መጨመር ነበረ። ራይት ስቴፕ ነው፣ ግን ኖት አት ራይት ታይም፣ ትክክለኛው ሰዓት ላይ አይደለም። ለምንድን ነው? አንደኛ ገና እየጀመረች ነው።
ከስተመር አልያዘችም። ሁለተኛ በኳሊቲ በተለያዩ በተፈጠሩ ችግሮች ከስተመሮቿ እየሸሿት ነው። ስለዚህ እዛ ላይ ፕራይስ ሲጨመር ምን ያደርጋል? እንደውም ብዙ ከስተመሮች ወይም ደግሞ እንዳለ ሙሉ በሙሉ በሚባል ደረጃ እየሸሿት ይሄዳሉ ማለት ነው። ስለዚህ ስቴፑ ልክ ቢሆንም ታይሙ ግን ልክ ስላልሆነ ችግር ነው ማለት ነው። ስለዚህ እቺ ልጅ የወሰደቻቸውን እርምጃዎች እና በምን ታይም ነው የወሰደቻቸው ብለን ብናይ የውድቀቷ ምክንያት ይገባናል ማለት ነው። አንድ ቦታ ላይ ብቻ ነው ትክክለኛውን ስቴፕ በትክክለኛው ሰዓት የወሰደችው። እሱ ምንድነው? ለተጠባባቂ ብላ ያስቀመጠችውን ገንዘብ አንስታ መጠቀም። ከዛ ውጪ ሌሎቹ ስቴፖቿ ልክ ቢሆኑ እንኳ ስቴፑን የወሰደችበት ሰዓት ግን ልክ አይደለም ማለት። ስለዚህ የነዚህ ውድቀቶች ድምር ውጤት ምን አደረገ? ቢዝነሷን በ5ኛ ወር ዘግታ እንድትወጣ አድርጓል ማለት ነው። ምንድነው ያልኳቸው ቅድም? ሰክሮ መንገድ ላይ እየሄደ የሆነ ድንጋይ አደናቅፎ ስለወደቀ ድንጋዩ አደናቅፎኝ ነው የሚለው ሰካራም ሰውዬ ችግሩ ምንድነው ማለት ነው? እሱ የወደቀው በውሎ ላይ ነው ማለት ነው። ወይም ደግሞ 1 2 3 እያለ ሲወስዳት ያኔ ነው ማለት ነው ውድቀቱ የጀመረው። ስለዚህ ያቺ የመጨረሻዋ የድንጋይ እንቅፋት የመጨረሻው ፖይንት ናት እንጂ የመጀመሪያ አይደለችም ማለት ነው። ከዛ በፊት ብዙ ፕሮሰስ አልፎ ነው እዛ ጋር የደረሰው ማለት ነው። ለዚህ ነው የውድቀትም ልክ እንደ ስኬቱ የምናረጋቸው ወይም ደግሞ የምናልፍባቸው ስቴፖች የሚወስኑት ማለት ነው። በእርግጥ ሁሉንም ስቴፖች በትክክለኛው ሰዓትና ትክክለኛውን ስቴፕ ሁሌ መውሰድ ላይጠበቅብን ይችላል ሰክሲድ ለማድረግ። ለምሳሌ በ2008 ቴስላ እና ስፔስ ኤክስ ኢኮኖሚካሊ ሰርቫይቭ ለማድረግ በጣም የሚቸገሩበት ሰዓት ላይ ነበረ። በዛ ጊዜ ምን ሆነ? የአሜሪካ የኢኮኖሚ ሁኔታ በጣም የዳሸቀበት፣ ባንኮች የከሰሩበት፣ በጣም አትራፊ የነበሩ ቢዝነሶች ሰርቫይቭ ማድረግ የከበደበት ሰዓት ላይ ስለነበረ መስክ ኢንቨስተሮችን ለማግኘት በጣም ከብዶት ነበር። ስለዚህ ምንድነው በዚህ ሁኔታ ውስጥ እያለ ስፔስ ኤክስ 3 ሮኬቶችን አመንጥቆ 3ቱም ፌል አድርጎ ነበር። እንግዲህ ይታያችሁ ኢንቨስተር የለም፣ ኢንቨስተር ማግኘት አልተቻለም። በዛ ላይ ደግሞ ካምፓኒው ሰክሰስፉሊ ዴሊቨር ማድረግ ሲያቅተው ያሉትም ኢንቨስተሮች በዛ ካምፓኒ ላይ እምነት እያጡ ይሄዳሉ ማለት ነው። በሴፕቴምበር ውስጥ መሰለኝ ሴፕቴምበር 2008 ወይ ዲሴምበር አካባቢ ፋልከን 1 የተባለች ግን ሮኬት በስኬት ህዋ ላይ አረፈች ማለት ነው። ቴስላ እና ስፔስ ኤክስ ባንክራፕት ለመሆን ወይም ደግሞ ሙሉ በሙሉ ለመክሰር ሳምንታት ጊዜ ሲቀሩት በዛች በፋልከን 1 ሰክሰስፉሊ ዲሊቨር በመሆኗ ምክንያት ናሳ ለስፔስ ኤክስ የ1.5 ቢሊዮን ዶላር ኮንትራት ሰጠው ማለት ነው። መስክ ያቺን ገንዘብ ወስዶ ስፔስ ኤክስ እና ቴስላን ከባንክራፕሲ አዳናቸው። እንግዲህ ዛሬ ዓለም ላይ ካሉት ካምፓኒዎች በጣም አቅም ካላቸው ካምፓኒዎች ቅድማ የሚሰለፉ ናቸው። መስክም ይታወቃል፣ ከዓለም አንደኛው ቱጃር ሆኗል ማለት ነው። ያቺ የፋልከን 1 ሮኬት በስኬት ማረፍ ግን ሁለቱን ካምፓኒዎች እንዲድኑ አድርጋለች ማለት ነው። ስለዚህ በጣም ብዙ ስቴፖችን በትክክለኛው ታይም ላይ ባንሰራ እንኳን በጣም ወሳኝ የሆኑትን ስቴፖች በጥሩ ታይም ከሰራን ያው የኩሙሌቲቭ ውጤት ስለሆነ ላይፍም ስኬትም የኩሙሌቲቭ ውጤት ስለሆነ የውድቀታችንን ቻንስ ሊቀንስ ይችላል ማለት ነው። እስካሁን እያያችሁት ከሆነ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።